ገባሽ? በጣም ከመባባሱ በፊት መሄድ አለበት። ከዛ በኋላ እነሱ ደግሞ አስተኝተው እንትን ሊሉት ይችላሉ። በቃ ጥሩ አምቡላንስ ይደውሉ። ትክክል። ምንም ነገር ይጠይቃል። አምቡላንስ ሁሉን ነገር ምን ይጠይቃሉ? አምቡላንሶች ምንም አይዲ ብቻ ነው የሚጠይቁት። አይዲ ብቻ ነው የሚጠይቁት። በቃ 998 ደውላችሁ እንትን ነገሯቸው ማለት ነው ያላችሁበት ሎኬሽን 998 ፈሳሽ አለ እና መታየት ያለበት እሱ ነው። ሳሪ ይሄ ፈሳሹን እኔ አይቼዋለሁ። ይሄ ፈሳሹ ሌላ ቦታ ነው። እኔ ማለት ሙሉ አሪፍ ሪፖርት ማለት ከትልቅ ሐኪም ቤት ቢሆን ይሻላል። ከዛ ሪፖርት ይሄ በነገራችን ላይ ሳሪ ይሄ ማለት በአልትራሳውንድ ብቻ የተደረገ ነው የታያቸው ማለት ነው። ወረቀቱን ይዞ ይሄድ ወይስ አይሄድ? ወረቀቱን ይዞ ይሄድ ወይስ ይዞ አይሄድ? ኖ ይውሰዱ፣ ወረቀቱን ይውሰዱ፣ ግን አያሳያቸው መጀመሪያ። ገባሽ? ምን ቼክ ሲደረግ ሁሉ ነገር ሲደረግ ይሄንን ያሳያቸው፣ ወረቀትን ያሳያቸው። ይሄ ቀደም የሆነ ቦታ ሄደን እንዲህ ተባለን ነበረ። ገባሽ? ግን መቼ ነው የእነሱ ሌላ ምርመራ ካደረጉለት በኋላ ይሄንን ካዩ ምናልባት በቃ ዝም ብለው ወጣ የሆነ መድኃኒት ሊያዙለት ይችላሉ። ለምን እዚህ ከታች ምናልባት እህቷ ሙሉ አላነበበችም። ከታች እንደ ኖት ብሎ ተጻፈ። ምናልባት ጋዝ ሊሆን ይችላል። ትክክል ያልሆነበት ቦታ ምናምን እየተጻፈ ማለት ነው። ጋዝ ሊሆን ይችላል፣ ምናምን ሊሆን ይችላል። ገባሽ? እነሱ ትክክለኛ እርግጠኛ ያልሆነበት ነገር ነው። ኦኬ። ስለዚህ አሁን አንተ ይኸውልህ ልክ ታሜ እንዳለ ምንድን ነው የምትሆነው አንተ በቃ ላይክ ምንም በጣም እንደታመምክና መሄድ መቋቋም እንደማትችል መሆን አለበት። ቢኮዝ አምቡላንስ ለተጠራ ሱሱዬ ሌሎቹ አይዲ ከሌላቸው ችግር የለም። አምቡላንስ መጥቶ መውሰድ ከአይዲ ጋር ምንም አያገናኘውም ጋይስ፣ ምንም ችግር የለም። ይህ ችግር የለም። እሺ አንተ እንደዛ ትሆናለህ፣ ትዝለፈለፋለህ። ከዛ በኋላ አምቡላንስ ይመጣል ይወስዳል። እንዳለ ታሜ ቀድማ አታሳይ። በቃ ኖርማል ነው፣ ችግር የለም። ግን አንተ በቃ ይህንን ሆድህን የነፋ ምናምን በደንብ እንትን ማለት አለብህ። ወረቀቱ ከአንድ ጓደኛ አስቀምጠው እና በኋላ ሲመረምሩ ሁሉን ነገር ጓደኛ ድንገት ይኸው እኔ ጋር ወረቀት አለ ቅድም እንደዚህ ሄደን ነበረ ያሳያችሁ፣ ችግር የለም። ግን ከዛ አንድ ጓደኛ ይከተል ወንድ ችግር የለውም። አይዲ መኖር ምናምን ችግር የለውም። ለአንተ ስፔሻሊ አይዲን ትሰጣለህ አምቡላንስ እስከንትን እስከሚል ድረስ። ከዛ ውጭ ሌላ ምንም የሚያመጣው ነገር የለም። እሺ በቃ እዚህ ሆንክ እንዳትቀበላችሁ አምቡላንሶች ሲመጡ እንደዚህ ካዩ ምንም አይወስዱም፣ ምንም አይተባብሩም። ራስህ ሄድ ይለሃል። በታክሲ ይዘህ ሄድ ይላሉ። ሌላ ከፍተኛ ያመመኝ ምናምን ምንድነው መንከባበል ራሱ ከቻልክበት እንግዲህ አድርግ ማለት ነው። ቶሎ ይወስዱሃል። ውጤትህን በደንብ ታውቀዋለህ። ከዛ በኋላ ለሁሉም ነገር ግልጽ ነው የሚሆንልህ። ምክንያቱም ኢንሻላህ ቀላል ነገር ነው ወንድሜ፣ ኢንሻላህ ቀላል ነገር ነው። ያኔ በቀላሉ መንገድ ትጨርሳለህ። ደግሞ ያለውን ነገር አሳውቀን እዛ ስትሄድ ገብተህ ተኝተህ ከቤት ነው የሚጠሩልህ። ይሻላል አይሻልም? ተመልሶ ይምጣና ያሳውቀን። ሳሪ ሁሉን ነገር በኋላ ይህንኛው ጓደኛ ኤክስፕሌን ማድረግ ካልቻላችሁ ለታም ይደውልለት። ዘጠኝ ስንት ነው? 998 998 እሺ ወንድም፣ እናንተ ገዳድፋችሁ ምናምን ላይክ እንትን አርጉት። ምክንያቱም ግዴታ መታወቅ አለብን ልጁ። አሁን ለምሳሌ እኛ እንኳን ለማገዝ የሚረዳ ያ ነገር። እሺ ወንድም አይዞ ዮናስ አሳውቀን። እሺ ያለውን ነገር አሳውቃቸዋለሁ። አይዞሽ እግዚአብሔር ይዳብስ። በተረፈ ንገረው ለታሜ፣ ያው ቁጥሩ ስላለ ያለውን ነገር መልዕክት ጥሩ ደውለት። አትፍራይ ናዱ ይህንን ከማድረግ ወደኋላ አትል። ሳሪ ደግሞ እኮ ውሃ ስለማይጠጡ ነው አይደለም? ውሃ አለመጠጣት በጣም ውሃ አይጠጡም። በዛ ላይ የኛ ልጆች ታውቂያለሽ ቂጣ አይበሉም ምናምን። ፓኪስታን ታውቂያለሽ ቂጣውን እኮ ይሄ በእርጎ ብልት እንዲጥቅስ እያደረጉ ብልት አድርገው በቃ ውሃቸውን ጥጥት አድርገው። የእኛ ልጆች ግን እንደ ብታንስ የሚሆነች የምጣፍጥ ነገር ይፈልጋሉ።
ጊዜ ስላልደረሰ እባካችሁ ራሳችሁን ጠብቁ። ያገኛችሁትን እየበላችሁ የኔ አጅማን ኮይት ስትሪ ነው ሱቄ ጋይስ። እንጀራ የምገዙ አላችሁ? እስቲ በስተመጨረሻ አላችሁ ወይስ የላችሁ? አይ ከባድ ነው ማርያምን። አንዳንዴ እኔ በቃ ማርያምን ሳሪ ውሃ ስለማይጠጡ የኛ ልጆች በጣም አሁን እየተጎዱ ያሉት በዚህ በሙቀት ውሃ አይጠጡም ጭራሽ። እኔ ላለሁኝ እንጂ አሁን እኮ ማርያምን እንደዚህ እንትን ነው የምለው። እኔም ራሱ ላለሁኝ እንጂ ግን በጣም እኔም ራሱ አልጠጣም እኮ በጣም ከባድ ነው የምር። እኔ የሆነ የውሃ መጠጫ አለ እሱን ይዤልሽ እመጣለሁ ሳርዬ። ይሄን ካገኘች በዚህ ሁሉ ትጠጣለች ብዬ። እሺ ተይኝ እስቲ እኛ ቤት የውሃ መጠጫ ስንት እንዳለ ብትጠይቂ ማርያምን። ማገሰርቲ እናመሰግናለን። እሺ ሀይት ያላ ሰላም ሆኑ። እናመሰግናለን ወንድማ። ምንድን ነው ያልሽው ዛሬ? ማገሰርቲ ገደለሽ። ካልሽማ ለሴት ነው ለሴት እኮ ነው ያልሽው። ታዲያ ምንድን ነው የሚባለው ነገር? ማገሰርት ማገሰርት። ኦኬ ኖ ማገሰርት ጁዬ አረብኛ ተናገሪ ብለው ለመሲ ሀበሻ ሁለተኛ በደረሰበት እንዳደርሽ ብለው አሸማቀቁ። እንዴት አውቀው ለመሲ ሀበሻ አረበኛ ተረዷ? ከኛ እንደበት ሲሆን ገባች። አንቺም እንደ መሲ ብርጅስቶን እንደ ኮብልስቶን ኤነዜት እያደበላለች ነው ተወሪው ጁዬ ቦይስ እያረኩለት ለዱባዩ ቦቴ ማለት ነው። እና ምን መሰለክ ብዬ በአረብኛ ከዛ እልና ደግሞ በእንግሊዝኛ እሱ ግን ኦኬ ይገባዋል። እና እንዴት አማርኛ እኮ ቀላጥ ብሻላለች ግና ካልገባኝ ትላርኩ እግዚአብሔር የኔን አረብኛ ብሰሚ ያለች እና ከዛ ይኸውልክ አለበት ግን መሲ እኮ ግማሹን ትሰማለች ግማሹን አትሰማም። ነው መስማት ነው ችግር የለብኝም። አይገርም በደንብ ነው አንደርስታንድ የማደርገው። ማውራት ግን አልችልም፣ ቶታሊ አልችልም ማለት ይሻላል። መሲሻ ነው አሎ ባባ ትላለች ሳሪ በይስቲ እንደ መሲ። እሺ አሎ ባባ አሎ አዳ ከዳማ አዳ ኦክቲ ኦኬ ባባ ትራንስሌሽን ቪዛ ይታዳሲ ትገልሻለች። ሞሚቲ ምንም እኮ ነው የማትችለው ምንም ማፊ ትላለች ደግሞ ማፊ ባባ ማፊ ሐራም ባባ አዳ ኦክቲ ሞት የሆነ ቀለጠ የሆነች በቴናት ወደ ሀገሯ ልትሄድ ነው። ማን ወይ ሳሪ ኦምሱስ የምትባል ልጅ ሳሪ የስራ አይዲያ ንገሪኝ ውዴ፣ ወይስ የቅድሙ ስራ ካለ አንቺ ጋር አይዲያ አለኝ ማሪ ትላለች። ቅድሙ ስራ እሺ ከፈለግሽ እሰጥሻለሁ። አውራት ሳሪ ግን ኦንላይን ላይ መስራት ትችያለሽ ምናምን ካለሽ ግን እንደው ሳሪ ስራው ሁሉ አሁን በቲክቶክ በኦንላይን ከሆነ እኮ እኔ ስራ ባጣ እኔን የሚቀጥረኝ ሰው የለም ማሪ። አሁን እኮ በቃ ካላስ ቢዝነስ ካላስ አየሽ የብቻ አስበሽ እኔ ወድጄ መሰለሽ እንዴት አደ መገሰጠው ይሄን ብዙ እንደዚህ አርጎ አይታን የምችል አይመስለኝም። ማይ እኔ የምልሽ እናትዋ ጎንደር ማለት ነው እንትን ብላሻለች ቃዛሻለች። የሳሪ በግነኝ አትፈልግም በግ አትፈልግም። ፍየል ሆኑ ከፈለጋችሁ ጉድ በግ ዘሚል ጋር ሁኔታውን የለችም ተኝታለች መሰለኝ። ተኛች። አዎ ዛሬ ቀን ስላልተኛች ተኝታለች መሰለኝ። አሎ ባባ እንትኑን እየመጣች እኮ ነው ማሪ መሲ እንደዚህ
እዛ በፊት የምሰራበት ሱቋ ማለት ነው። ባባ አደ ከዳማ ፍሉስ አቲ ፍሉስ ሴት ከሆነች ታሰሪዋ ማማኗ ምጥር ስሚ አንድ ቀን ልጅቷ ብሬን አልሰጠችም ምናምን ብላ ከሴትዮዋ ጋር መሲ ደወለች። ከዛ በኋላ ስደውልላት ማለት ማዳም ፍሉስ ብንት ከዛ ቆይ ልላክልሽ ብላታለች። ቪዲዮ ስትልክላት ቪዲዮ ማለት ነው። ልጅቷ ቀስ ብላ ሻንጣዋን ይዛ ስትወጣ ካሜራ ያሳያል። ስትወጣ ማለት ነው በቪዲዮ። ከዛ ዋው እራት አቅርባላችሁ ወጣችሁ። እኔ ነኝ ወራዷ፣ እኔ ነኝ የማልታረመው። ችግር ቢመጣብኝ ከማዳሟ ጋር ችግር ቢመጣብኝ አሁን እኔ ምን ልሆን ነው? እስኪ በካሜራ እኮ አለ ሳሪ። ቆይ ሳሪ ቆይ መረጃ አለ። ወይኔ በዚህ እኮ መስማ በዚህ አረበኛ ስታወራ ትገልሻለች። ማርያም በጣም ነው የምገልሽ። በጣም ሳሪ ካሜራ እኮ ሴትዮዋን እኮ አወራኋት ትላለች። እንዲህ በመሀል ጣትሽ ይዘሽ ያጎረሽው ምንድን ነው ሳሪ? እንደዚህ እንትን ብዬ ውዴ ካልጠፋጣት ስማም ጌታ ይችል ዘንድሮ ሰማሻይሽ ጁዬ እያየኋት ነው። ቀደምሽኝ እንጂ እስከምትደግሞ ነበር የምጠብቃት። ኧረ አሞኛል። እሺ ምን አመመሽብኝ? ዛሬ አውሬስቲን እንደማፋው ልብት ሳረገው እንደዚህ ነው የሚሆነው። እንደዚህ ለዛ እኮ ነው ማሪ፣ እኔ ለመገልበጥ ነው ገባሽ? እንደዚህ አድርጊ። ምንድን ነው ሳሪ? ብርቱካን ማለት ዛሬ እንጀራ አለቀ። ኧረ አለ ማሪ። ወይ ካላሳውንማ ኦርደር መውጫ ሰዓት እኮ ነው። ምጣቢያ ሶፊዬ ይደርሳል። እሺ ልብስሽ ማሪ የምን ሎኬሽን ነው የምንፈልጉት? የምን ሎኬሽን? የስራውን ይሆናል አይመስለኝም። አይ ዘሀበሻ ነው እንጃ። ዘሀበሻ የምን ሎኬሽን ነው የምትፈልጊው? የምን ሎኬሽን ነው ዘሀበሻ? ነይ እስቲ ግቢ። ይቺኛው እምሱሱ የምትባለውንም አስገባት ሳሪ። ምን ፈልገሽ ነው ምሱሱ? ግቢ። ስራው ወይ ተደወለልሽ? መቼ ሊመጣልሽ ነው? ነገ ዛበሻ ምን እንታዘዝ? ዛሬ አንቺ ፍየል እንሆነ? ወይኔ ኮመንታተር ዛሬ ፍየል ሆኖ ሁሉ ፍየል ባባክ ፍየል ይሻላል። ዛበሻ የምን ሎኬሽን ነው የምትፈልጊው? ወይ ጆጆ እንዴት አመሻችሁ? ዛሬ እንዴት ነሽ? አሉ እግዚአብሔር ይመስገን። ጠዋት ገብቼ ነበረ ተቀጭ ሙኒቲን እናናግራት ነበረ እና ውስጥ ግቢና የሰውየው ስልክ ቁጥር ላክልኝ ብላ ነበረ፣ ግን በዋትሳፕ ልኬለታለሁ አላየችኝም። ኦኬ እና ነገ መምጣት ከቻልሽ ናይ ብላ ነበረ፣ ግን ሎኬሽን አላከችልኝም። የቢሮ ነው የቢሮ? ኦኬ እኔ እልክልሻለሁ። እሺ ባንቺ ዋትሳፕ ቁጥር አውሪኝ እና በባዮ ላይ ያለልሽ ዋትሳፕ ላይ ዘሀበሻ ነኝ በይኝ፣ እልክልሻለሁ። እሺ ጠዋት 10 ሰዓት ምናምን ከሄድሽ ታገኛታለሽ። እሺ ችግር የለም። 10 ሰዓት ማለት ታክሲ ከራሰኪማ ሻርጃ ብዬ አገኛለሁ። ሻርጃ አይደለም አጅማን ነው ማሪ። አጅማን ነው ሎኬሽኑ ስሰጫ ያገኝ ራሱ ይወስድሻል። ሎኬሽኑ ስሰጫ ኦኬ እሺ ችግር የለም። እሺ ዘራውሽ በዋትሳፕ አሁን ጻፊልኝ፣ እኔ እሰጥሻለሁ።
እሺ አሁን ገባለሽ። እሺ ሰላም ምን እንታዘዝ? መጣው ጁ ያውራት ሰላም። እሺ ሶፊያ ነገር ሰላም ምን እንታዘዝ? እንዴት ነሽ? ሰላም ይታል ሰላም ወጣች። እንዴት ናችሁ? ሰላም ናችሁ? እንዴት ነሽ? ሰላም ነሽ? ዳኒ አልሐምዱሊላህ። እናንተስ ሁሉ ሰላም? አልሐምዱሊላህ። ሀይቃ ስንት ቀን 8 ቀን ምናምን የታገስኩት ግን አዲ እና ሙኒትን በውስጥ አውርቻት ነበር ማለት ነው ስራ አይዲያ